ጣቢያ ውስጥ ነው ያሉት እና ማለት ነው የምታግዙ አግዙኝ። እሺ ፖሊስ ጣቢያ ነው ያሉት። ፖሊስ ጣቢያ እጅ እንድትሰጥም ብዬ ገባሁ ማለት አረጋ ስጠደ ዛሬ ሰረቀ ዛሬ ማስማየት ታይደፍ ነገር ቋቁና ያለኝ ይህ ሀገር ሰመች ሀገሬን እጅ ብተኛው እንዲሁ እንቅልፉ አይጠገብም። ወደ እንዲሁ ምሰዴ ባጌ ወደ ሀገር የመጡ ረመዳን እስከሚያበቃ ያስፈትጌ መሄድ ይችላለሁ። ጉድ በሸቃሊ ሰው ሁሉ ኑሮ መሮታል ያገሬ ልጆች። አሁን ይሄን ማን ያምናል? አንዲት እህታችን ፖሊስ ጣቢያ ድረስ ሰተት ብላ በመግባት እንግዲህ እጇን ለፖሊስ ለመስጠት ዝግጅቷን ጨርሳለች ማለት ነው። በነገራችን ላይ አረብ ቤት ውስጥ ተከትራችሁ እየሰራችሁ እንደዚህ ያለው ውሳኔ የምትወስኑቶች ቆም ብላችሁ ብታስቡ ይሻላል። ምክንያቱም በኋላ ዋጋ ያስከፍላችኋልና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላ ሜም ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የሀገሬ ልጆች፣ በተለይ አዲስ የመጣችሁ ቶች እባካችሁን ተረጋጉ ማለት እፈልጋለሁ። አብዝታችሁም አትጨነቁ። በጣም ብዙ ቶቻችን አብዝተው ከመጨነቃችሁ የተነሳ እንግዲህ ብዙ ቶች በሚባል መልኩ ለአይምሮ በሽታ እየተጋለጡ እያየን ነውና እባካችሁን ጥንቃቄ አድርጉ። እንግዲህ ውድ ቤተሰቦች አንዲት እህታችን ሰተት ብላ ፖሊስ ጣቢያ ገብታለች ማለት ነው፣ ከወደ ሳውዲ አረቢያ። እንግዲህ ፖሊስ ጣቢያ ገብታም ደግሞ የገባችበት ምክንያት ወይንም ደግሞ ከመዳን ቤት ለምን እንደወጣችም ልንገራችሁ። በዚህ አጋጣሚ እባካችሁ ልጆችን ስታመጡ አካብዳችሁ ተናገሩ። እኔ ብዬ አውቃለሁ ካሁን በፊትም አካብዳችሁ ተናገሩ ማለት ምን ማለት ነው? ብዙቶች የአረብ ሀገር ህይወት እነሱ እዚያ ቁጭ ብሎ ኢትዮጵያ የሚያስቡትና እኛ የምንኖረው ኑሮ በጣም ብዙ ልዩነት አለው። አንዳንድ ቶቻችን ባለቻቸው 5 ደቂቃ ምትሆን 10 ደቂቃ የቲክቶክ ቪዲዮ ዝንጥ ብለው ሲሰሩ አይተው ያችን ፖስት ባደረጓት ብቻ አረብ ሀገር እንደዚያ ደልቶን የምንኖር የሚመስላቸው በጣም ብዙ ቶች አሉ። እንዲሁም ደግሞ የከሌ ልጅ እኮ ይሄን ሰራች፣ የከሌ ልጅ እኮ አረብ ሀገር ይሄን ያክል አመት ተቀመጠች፣ ለወንድሟ ይሄን አደረገች ሲባሉ ሲሰሙ ብቻ አብዛኞቹ ማለት ነው አለ አይደለ በስሜት ተገፋፍታ እያንዳንዷ ትመጣለች። ከመጣች በኋላ ደግሞ መቋቋም እያቃታቸው በጣም ብዙ ነገር እየተፈጠረ እያየን ነው። ቀደም ሲል ቀንጨባ አድርጌ ድምጧን ያሰማችሁ ልጅ ከመጣች ገና 6 ወር አልሆናትም። ከኢትዮጵያ ለመምጣት አረብ ሀገር ለመምጣት የነበራትን ጉጉት እንዳትጠይቁኝ። ወላሂ ነው የምላችሁ እንዴት ብላ እንደመጣች ብቻ ከዚህ ሀገር ልውጣ ነበር ስትል የነበረው ማለት ነው። እሷ ግን ምን እንዳለች ሰምታችኋታል። በነገራችን ላይ ሮመዳን ከገባ በጣም ብዙቶች ብዙ ነገር እያሉ ነው ማለት ነው። ግን አይዞን የሀገሬ ልጆች ያልፋል ማለት ነው። እንግዲህ ቼታችን በዚህ አጋጣሚ ማለት ነው ሰው ስትሆኑ ከሰው ጋር መጋጨት ያለ ነገር ነው አይደለም። ከ30 ባዳ ይቅርና ከገዛ ቤተሰቦቻችን ጋር እንኳን እንጋጫለን። ግን ስለተጋጫችሁ ብቻ ያልሆነ ውሳኔ ባትወስኑ ጥሩ ነው ማለት ነው። አትጨናነቁ። የምትጨነቁ ከሆነ ስራችሁን በአግባቡ አሰሩም። ስራችሁን በአግባቡ ካልሰራችሁ ደግሞ ከአሰሮቻችሁ ጋር መግባባት ያቀታችሁና ልክ እንደዚህ ቼታችን ትሆናላችሁ ማለት ነው። አሁን ቼታችን ምንድን ነው መሰላችሁ እያለች ያለችው የምትኖረው ሳውዲ አረቢያ ነበር ማለት ነው። የምትሰራው ደግሞ መዳም ቤት ውስጥ ነው። እና እንግዲህ እየሰራች እያለ ከመዳሟ ጋር መግባባት ያቅታታል ማለት ነው የሀገሬ ልጆች። እና ከመዳሟ ጋር መግባባት ሲያቅታት እንጣላለን እኮ ሁላችንም አይደለ? አሁን ከመዳማችሁ ጋር ተጣልታችሁ አታውቁም? እኔ እጣላለሁ በነገራችን ላይ እነግራታለሁ፣ ትነግረኛለች። ከዚያ አንዳንዴ ሳምንትም ልንኮራረፍ እንችላለን፣ አንዳንዴ ደግሞ ወዲያው ልንታረቅ እንችላለን ማለት ነው። ገባችሁ? እና እንጂ ከመዳሜ ጋር ስለጣለው ብቻ ማለት እቅዴን አፍረሽ ሻንጣዬን ብድግ አድርጌ ኮፍ ብዬ አልወጣም። ወይንም ደግሞ ምን አባቷንስ ብዬ ሰተት ብዬ ፖሊስ ጣቢያ አልወጣም። ለምን ብትሉ አላማ ያለኝ ሰው ነኝ። ሰርቼ ለመለወጥ ስለሆነ የተሰደድኩት ብዙ ጊዜ ብዙ ነገር እየሰማሁ እንዳልሰማ አሳልፋለሁ። ገብቷቸዋል። ለምን ሁሌም እንደምላችሁ አረብ ሀገር ላይ ብዙ አመሰሩ፣ ብዙ ነገር አደረጉ፣ ቤተሰቦቻቸውን ለወጡ ስትባሉ የምሰማቸው ልጆች ከእናንተ የተለየ ቤት ከእናንተ የተለየ ሰው ደርሷቸው ሳይሆን ተመችቷቸውም ሳይሆን ችለው ስለሚሰሩ ነው የሀገሬ ልጆች። ለምን ለውጥ ስለሚፈልጉ ገባቸው፣ ነገን ተስፋ ስለሚያደርጉ ማለት ነው። ስለዚህማ በሆነ ባልሆነው ኮፍንክ እያላችሁ ስራችሁንም ባታበላሹ ጥሩ ነው። አሁን ላይ ወደ አረብ ሀገር ለመምጣት በጣም ብዙ ዋጋ ከፍላችሁ ነው የምትመጡት። ስለዚህ መዳማችሁ ጋር ብቻ ስለተጣላችሁ ብቻ ሻንጣ ይዞ ብድግ ማለት መጥፋት ምናምን እንደኔ ይሄ አግባብ ነው ብዬ አላምንበትም ማለት ነው። እና ይቺት ምንድን ነው ያለችው መሰላችሁ? ከመዳሜ ጋር መግባባት አልቻልኩም ብላለች ማለት ነው። ከመዳሟ ጋር መግባባት ስላልቻለች ብቻ እንግዲህ ይሄን የተበደልኩት ይሄን የሆነብኝ ምናምን ነገር ያለችው የለም። መዳሜ ጋር አልተግባባሁም በቃ ነው ያለችው። ያልተግባባችበት ምክንያት ምን እንደሆነ ራሷ አትወቅ።
እና ይች ልጅ ከመዳሜ ጋር መግባባት ስላቃተኝ የመዳሜን ቤት ጥዬ ወጥቻለሁ ብላለች። መጀመሪያ እሷ ስታስበው ሁሉም ነገር ቀላል ነበር የመሰላት። ገባችሁ? ወደ 3 ወደ 4 ቪዲዮ ሰርታለች ማለት ነው። እንዲሁም ደግሞ በዚህ አጋጣሚ በችግር ውስጥ ናችሁ፣ በእርግጥ በህይወታችሁ ላይ የሆነ ነገር የሚደርስባችሁ ከሆነ እንደዚህ መውጣቱ ጥሩ ነገር ነው። ግን በትንሹም በትልቁ መዳማችሁ ጋር ብቻ ስለተነጋገራችሁ የኔ የምታደርጉ ከሆነ እንደኔ ስህተት ነው የምላችሁ ማለት ነው። እና ይቺ ልጅ በ3 ነው ወደ 4 ቪዲዮ ሰርታለች። የሚያሳዝነው ነገር ግን ፖሊስ ጣቢያ ነኝ እንደዚህ ነኝ ነው እንጂ የምትለው እዚህ ቦታ ነው እና ያለው ችግር ውስጥ ነው ድረሱልኝ አላለችም። አይበለውና ችግር ከደረሰባችሁ ከወጣችሁ አይቀር ደግሞ ስትወጡ ቪዲዮ ስትሰሩ በደንብ የሚያሳይ ነገር ወይም ደግሞ ያላችሁበትን አካባቢ የሚገልጽ ነገር መናገር አለባቸው የሀገሬ ልጆች። ምክንያቱም ሰው እንዲደርስላችሁ ማለት ነው። እዩትላችሁ ብዙ መኪና ያለበት አካባቢ ነው። እዩትላችሁ ፖሊስ ጣቢያ ያለበት አካባቢ ነው። የፖሊስ ጣቢያውን ስም ተናገሩ። እዩትላችሁ እዚህ መንገድ ነው፣ የመንገዱን ስም ተናገሩ። ዝም ብላችሁ እዚህ ነኝ እንትን ማለት ዋጋ አለው እንዴ? መኪና ያለው አንድ አካባቢ ነው እንዴ? ፖሊስ ጣቢያ ያለው ከአንድ አካባቢ ነው እንዴ? እና ሰው እንዲረዳችሁ ከፈለጋችሁ ግልጥ ያለ መረጃ መስጠት አለባችሁ ማለት ነው የሀገሬ ልጆች። እና ይቼታችን ከመዳሟ ጋር ትጣላች። ከመዳሟ ጋር ስትጣላ ወይ ለቢሮዎቹ አልደወለችም ወይም ደግሞ ለፖሊስ ደውላ ከዚህ ውስጥ ሆና ፖሊስ እንዲደርስላት አይደለም ያደረገችው ማለት ነው። ልጅቷ ምንድነው ያደረገችው? ከመዳም ቤት ወጣች። ከመዳም ቤት ስትወጣ እሷ ከወጣች በኋላ ነገራቶች ከበዱባት፣ እንዳሰበችው አልሆነላትም። ማንም እንዲደርስላት አልቻለም። ከዚያ ሲጨንቃት ያደረገችው ነገር ምንድነው? ሄደችና ፖሊስ ጣቢያ ገባች ማለት ነው። ምክንያቱም ሌላ ምንም አማራጭ የላትም። ፖሊስ ጣቢያ ገብታ እንግዲህ የውጅ ልሰጥ ነው ብላ ፖሊሶቹም ቸክ አላደረጓትም። እሷ ግን ከፖሊስ ጣቢያው ግቢ ውስጥ ተቀምጣለች ማለት ነው። አስቡት የሀገሬ ልጆች። አሁን እቺ ልጅ እንደዚህ ብላ ወጥታለች። ለመዳሟ ቢደወልላት እና አሰሪዎቿ ወይም ከፊሎቿ ቢገኙላት ራሱ አሁን እቺ ምስኪን ልጅ ህይወቷን ለማትረፍ ወይም ደግሞ አላደለ ከነበረችበት ችግር ለማምለጥ ነው የወጣችው። ግን እነሱ እሷን በሌላ ነገር ሊወነጅሏት ይችላሉ። ሰተት ብላችሁ ከመውጣት ይልቅ የእነሱን ቤት ጥላችሁ ከመውጣት ይልቅ ብትችሉ ለፖሊስ ብትደውሉ የተሻለ ነው የሚሆነው የሀገሬ ልጆች። አሁን እቺ ልጅ እንደዚህ ፖሊስ ጣቢያ ስትገኝ ምን ሆነሽ ነው ተብላ ስትጠይቅ መዳሜ በድላኝ ነው መዳሜ እንዲያደርጋኝ ነው እንኳ ብትል እነሱ ደግሞ ያላደረገችውን ነገር ሁሉ አደረገችን ብለው እንዲሁም ካላሰበችው ነገር ውስጥ ሊከቷት ይችላሉ። ለምሳሌ ዝርፋን የጠፋች ማለት ይችላሉ። ለምሳሌ ልጆቻችን እንደዚህ አድርጋ ገላን ነው የጠፋችን ማለት ይችላሉ። የሀገሬ ልጆች አይበለውና። ስለዚህ እናንተ ከመውጣታችሁ በፊት እዚሁ መዳም ቤት ውስጥ ሆናችሁ ለፖሊስ ደውሉ፣ ችግር ካለባችሁ ማለት ነው። ካልሆነ ደግሞ የሀገሬ ልጆች እኔ ሁሌም እንደምላችሁ እናንተ ከዚያ ቤት መስራት የማትፈልጉ ከሆነ ብቸኛው አማራጫችሁ ያላችሁ ስራ ማቆም ነው። እውነቴን ነው የምላችሁ። ስራ ካቆማችሁ እናንተ መቼም ዝም ብሎ አያስቀምጧችሁም። ወደ ሀገራችሁ መሳፈርም ሆነ የምትፈልጉት ወደ ቢሮ መመለስም ሆነ የምትፈልጉት ብቸኛው መፍትሄ ስራ ማቆም ነው። ስራ ካቆማችሁ ምኑኝ እናንተን ከቤታችሁ አያስቀምጧችሁም ማለት ነው። ስለዚህ እናንተ ስራ ካቆማችሁባቸው ወይ ያሳፍሯችኋል፣ ወይ ወደ ቢሮ ይመልሷችኋል፣ ወይ የሆነ ነገር ያደርጋሉ። ነገር ግን በማን አለብኝነት ከእነሱ ጋር ስጣሉ ብቻ ኮፍንክ ብላችሁ በመብታችሁ ሻንጣ ይዛችሁ መውጣት ወይም ደግሞ የምትወጡ ከሆነ ከዚያ ቤት መስራት የማትፈልጉ ከሆነ ሰው አመቻችሁ ከመውጣታችሁ በፊት። አሁን እቺ ልጅ ወጣለች። ከመውጣቷ በፊት እንደዚህ ያለቀ በእንደዚህ ያለ ሰዓት ልወጣ ነው፣ ስለዚህ የሚያስጠፋኝ ሰው ብላችሁ ፈልጋችሁ ብትችሉ የምታውቋቸው ሰዎች ከሌሉ ደግሞ ብር እየተከፈላቸው ነው የሚያስጠፉት አይደለ? ስለዚህ እናስጠፋለን የሚሉ ሰዎች ጋር ብትወጡ ይሻላችኋል እንጂ ዝም ብላችሁ እንደ ሀገራችሁ ወንዝ እንደ ቆላ እንደ ደጎ መስሏችሁ ማለት ነው መሀል ሳውዲ ላይ መሀል ዱባይ ልመታችሁ ብትንጓለሉ ማን ይደርስላችኋል? የሀገሬ ልጆች ውስጥ ላይ ሁናችሁ እንደምታስቡ ዛሬ እኔ ከመዳን ቤት ጠፋው ብሎ ልጆች እንደሚያወሩት ቀላል አይደለም። ከወጣችሁ በኋላ ያለው ነገር ማለት ነው። ቋንቋ እንኳን በቅጡ ሳትችሉ ትወጣላችሁ፣ ትደናበራላችሁ። ስለዚህም አሁን እቺ መዳም ራሱ ሰርቃኛለች፣ ልጅን ገላባኛለች፣ ብቻ ብዙ ነገር ብላ እሷ መወንጀል ትችላለች። እና እንደዚህ ያለ ነገር ባታደርጉ። ሌላው ደግሞ ተረጋግታችሁ ስሩ ባካችሁን። መጋጨት ያለ ነገር ነው። ችላችሁ ለፉ የሀገሬ ልጆች። ለለውጥ የመጣ ሰው ብዙ ነገር ይችላል። በአንድ ጀሯችሁ እየሰማችሁ በአንድ ጀሯችሁ እያፈሰሳችሁ ኑሩ። ሁሌም ቢሆን የሰው ቤት እንዳልኳችሁ ተመችቶት የሚኖር ሰው የለም፣ ደልቶት የሚኖር ሰው የለም፣ ችሎ ቢሆን እንጂ። ስለዚህ ከቻላችሁ ችላችሁ ስሩ፣ አትጨናነቁ፣ የሚያስጨንቃችሁን ነገር አታድርጉ። ባለቻችሁ ትርፍ ሰዓት ደግሞ ስልክ ላይ ከማፍጠጥ ይልቅ እንቅልፋችሁን ተኙ። ለምን ብትሉ እንቅልፋችን ካልተኛነ ስራችን በአግባቡ መስራት አንችልም። ስራችን በአግባቡ መስራት ካልቻልን ደግሞ ከአሰሪዎቻችን ጋር መግባባት አንችልም። ገብቷችኋል? ከአሰሪዎቻችን ጋር ካልተግባባን ደግሞ ግጭት ይፈጠርና ልክ እንደዚህ ችታችን ካላሰብነው ቦታ ልንገኝ እንችላለን። እና እባካችሁ በተለይ አዲስ የመጣችሁ እህቶቼ አይዟችሁ ያልፋል። እሺ እንግዲህ እንዳልኳችሁ ረመዳን ከገባ ጀምሮ በጣም ብዙ ልጆች እያጎመጎሙ ይገኛሉ። ምን በቀረብኝ ምን ባልመጡ እያሉ ነው ማለት ነው። ከሀገር ለመውጣት እንደዚህ ያጓጉተው የነበሩት ልጆች ራሱ አንዷ ምን አለች መሰላችሁ? ወላሂ ነው የምላችሁ
ሮመዳን መጣልን ሳይሆን የሚባለው አረብ ሀገር ላይ መጣብን ነው የሚባለው ብላ ምርር ብላ ለቀሰች። ግን አይዞን ያልፋል።